ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከክፋ ቴሌቪዥን ለሳቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። የበጋ መስኖ ስንዴ ልማት የምግብ ዋስትናን ከማረጋገጥ በተጨማሪ የአርሶ አደሩ የስራ ባህል እንዲዳብር እያገዘ መሆኑን የካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ገለጸ። በዘንድሮ የበጋ መስኖ ስንዴ ልማት ከ2400 ሄክታር በላይ ማሳ ለመሸፈን ታቅዶ እየተሰራ መሆኑን መምሪያው አስታውቋል። ዘገባ የባልደረባችን ታምራት ኃይሌ ነው። ቤተልሔም ታቀርባለች። እንደ ሀገር ለስንዴ ምርትና ምርታማነት እድገት በተሰጠው ትኩረት አመርቂ ውጤት እየተመዘገበበት መጥቷል። በበጋ መስኖ ስንዴ ልማትም የምግብ ዋስትናን ለማረጋገጥ እየተደረገ ያለውን ጥረት ከመደገፍ ባለፈ ለውጭ ገበያ እየቀረበ መሆኑን ነው በመምሪያው ምክትል ኃላፊና የእርሻና ህብረት ስራ ልማት ዘርፍ ኃላፊ አቶ አክሊሉ አማደ የጠቆሙት። በጋ መስኖ ስንዴ እንደ ኢትዮጵያ ሀገራችን ቀደም ሲል ያልተለመደ ነው። ስንዴ በሀገራችን የተለመደው በተለይም በደጋማው አካባቢ መኸርን ብቻ ተከትሎ ነበር ስለማይነበረው በቅርቡ ጊዜ ክቡር ጠቅላይ ሚኒስትራችን እንደ ሀገራችን ኢትዮጵያ ከውጭ የምታስገባው ስንዴ በርካታ ቶን በመሆኑ ይህን ስንዴ ለማስቀረጥና ከሀገር ውስጥ ወደ ውጭ ለማስወጣት በርካታ ስራዎች ተሰርቷል። ከዚህም አንጻር ሀገራችን ኢትዮጵያ እንግዲህ በውሃ ሀብት በመሬቷ በሰው ጉልበት ታድለች በመሆኗ ይህንን ባለፉት 4 ዓመታት በአብዛኛው ክልሎቻችን ማሳካት ተችሏል። የምግብ ዋስትናን ከማረጋገጥ ባለፈ ወደ ውጭ ሀገርም የስንዴ ኤክስፖርት ማድረግ የቻልንበት በጣም አበረታች በጣም ውጤታማ የሆኑ አካባቢዎችን መጥቀስ ይቻላልና እንደ ሀገር በጣም ውጤታማ የሆንበት ያን ብቻ ሳይሆን ራሳችን ቀና አረግንበት። በፊት በተለያዩ ሀገሮች ወደኛ ስንዴ እንደምንሰፈር ኢትዮጵያ ስንዴ የሚሰፈርላት ሀገር እንደሆነች የሚገመት ወይም የሚታሰብ እሳቤ ኢትዮጵያ ስንዴን በበጋ በማምረት ከራሷ ከምግብ ፍጆታ ከአገር ፍላጎት አልፎ ለውጭ ኤክስፖርት ማድረግ ትችላለች የሚለውን እሳቤ ጭምር ለውጭ ያስገነዘብንበትና የውጭ አካላት ይህን ነገር ተገነዘቡበት ስለሆነ እንደ ሀገር በጣም አበረታች ውጤቶችን አሳይተናል የሚል ግምትም ግምገማም አለኝ። በዞኑ ባለፈው 2017 በጀት ዓመት በበጋ መስኖ ስንዴ ልማት 1617 ሄክታር መሬት መልማቱን የጠቆሙት ኃላፊው ከእነዚህም 47755 ኩንታል በላይ ምርት መገኘቱንም አመላክተዋል። በዘንድሮም 2422.75 ሄክታር በላይ ለማልማት እቅድ ተይዞ ወደ ስራ መገባቱን አቶ አክሊሉ ጠቁመዋል። በዞኑ የበጋ የመስኖ ስንዴ ምርት ለማስፋፋትና የተያዘለትን ግብ ለማሳካት የአርሶ አደሩን ግንዛቤ ከመጨመር ጀምሮ የምርት ማሳደጊያ ማዳበሪያና ምርጥ ዘር በአግባቡ እንዲዳረስ የተደረገ መሆኑን አስረድተዋል። ከዚህ በፊት ከተገኙ ተሞክሮዎች በመነሳት የምርት መጠንን የማሳደግ ስራ ከአርሶ አደሩ ጋር በቅንጅት እንደሚሰራ አረጋግጠዋል። የምግብ ሉዓላዊነትን ለማረጋገጥ እየተደረገ ያለውን ጥረት ለማሳካት ሁሉም እጅ ለእጅ ተያይዘው መንቀሳቀስ እንዳለበትም አሳስበዋል። በአንድ በኩል የበጋ መስኖ ስንዴ የአንገታችን ቀና ያረግንበት ሌሎች ሀገሮች ለኛ ስንዴ ከመስፈር ባለፈ ኢትዮጵያ የራሷ በተፈጥሮ ጸጋ የታደለች ናት፣ ስንዴን በበልግ ማልማት ትችላለች ብሎ የመሰከሩበት ስለሆነ ይህንን ከባርነት ወደ ሀያልነት ራሳችንን ወደ ማሳወቅ የሄድንበት ስለሆነ የትኛውም ማህበረሰብ በዚህ ጉዳይ ላይ ትኩረት ሰጥቶ ማህበረሰቡን መደገፍ፣ ማህበረሰቡን ማስተማር፣ ማህበረሰቡን ግንዛቤ ማስጨበጥ አለበት ብዬ አስባለሁ። ከዛ ውጪ ደግሞ የግብርናው ማህበረሰብና የግብርናው ቤተሰብ እስከ ታችኛው ቀበሌ ያለው የግብርና ባለሙያ ማየት ያለበት በልግ መኸር ብሎ መቁጠር ሳይሆን በየትኛውም ወቅት ላይ የትኛውም ሰብል የትኛውንም አስፈላጊ ውሃና አፈር ካገኘ መብቀልና ምርት መስጠት እንደሚችል ታሳቢ አድርጎ የአርሶ አደሮቻችን ግንዛቤ በመቀየር ለዚህ በጋ መስኖ ስንዴ ትኩረት አድርጎ መደገፍ መቻል አለበት፣ ድጋፍ ማድረግ መቻል አለበት። ምክንያቱም በአርሶ አደሮቻችን ውስጥ ውሃ አለ፣ በአርሶ አደሮቻችን ውስጥ መሬት አለ፣ ጉልበት አለ። ይህን ጉልበት አቀናጅቶ በሚገባ የኛ ባለሙያ ከአርሶ አደሩ ጎን መሆን ከቻለ የኛ አርሶ አደር ደግሞ የባለሙያን ምክር የመቀበል አቅሙና የመቀበል ሁኔታው በጣም የተሻለ ስለሆነ የኛ ባለሙያዎች ትኩረት አድርጎ ከየትኛው ወቅት በተሻለ አካባቢያችንን ማልማት መቻል አለባቸው። በሌላ መልኩ በአካባቢያችን በርካታ ውሃዎች ዝም ብሎ ይፈሳሉ። እነዚህን ውሃዎች በአግባቡ አርሶ አደሮቻችን እንዲጠቀሙ የኛ ባለሙያዎች መደገፍ መቻል አለባቸው። መሬቶች በአመት 3-4 መታረስ ሲገባቸው ያድራሉ። እነዚህ መሬቶች በአግባቡ ታርሰው በአግባቡ እንዲለሙ ጾም እንዳያድሩ የኛ ባለሙያ ትኩረት ማድረግ መቻል አለበት። በሌላ መልኩ በእኛ አካባቢ የአርሶ አደርና የቤተሰብ ጉልበት ይባክናል።
በተለመደው መኸርና በልግን ብቻ አርሶ በመሃል ያሉ ጊዜዎችን የኛ አርሶ አደር ጉልበቱን ጊዜውን ያባክናል። ከዚህ አንፃር ጉልበቱን ጊዜውን የቤተሰቡን ጊዜ በአግባቡ እንዲጠቀም እኛ ባለሙያ ምክር መስጠት መቻል አለበት፣ ምክር መለገስ መቻል አለበት። ስለዚህ ይሄን ማድረግ ከቻልን አካባቢያችን የታደለ ነው። እስካሁን ያየነው ውጤት የተሻለ ነው። ይሄን ካደረግንና ቅድም ያልኳቸው የትኛውም ባለድርሻ አካላት በየምለየው የለም። ይሄ ጉዳይ የኛ ጉዳይ ነው። ይሄ ጉዳይ ምርትና ምርታማነትን ማሳደግ ጉዳይ ነው። ይሄ ጉዳይ በአገር ደረጃ እኩል የመቆም ሌሎች ሀገሮች ጋር እኩል የመቆም ጉዳይ ነው። የምግብ ዋስትና ማረጋገጥ ጉዳይ ነው። ከምግብ ዋስትና ባለፍ ከውጭ የምናስገባውን ስንዴ በማስቀረት ወደ ውጭ የማስወጣት አቅማችንን እንደ አገር ድርሻችንን የምናበረክትበት ጉዳይ ነው ማለት ሁሉም ባለድርሻ አካላት ድጋፍ ማድረግ መቻል አለበት። እስካሁን በመጣንበት መንገድም ሁሉም ባለድርሻ አካላት ድጋፍ አድርገውልናል። በተለይም በመምሪያው ስም ከፍ ያለ ምስጋና አለኝ። በሁሉም አካባቢ ያለው የመንግስት አመራር፣ በሁሉም አካባቢ ያለው የመንግስት አጠቃላይ የመንግስት ሰራተኛው በዚህ ጉዳይ ግንዛቤ ይዞ ድጋፍ አድርጎልናልና በቀጣይም ድጋፍ ማድረግ አለበት የሚል መልእክት ነው አለኝ። ከዛ ውጭ ደግሞ የኛ ተቋም ቅድም እንዳልኩት የአንበሳውን ድርሻ መውሰድ መቻል አለበት። ይሄን ጉዳይ በሚገባ ውጤታማ እንዲሆን ከማሳ ልየታ እስከ ምርት አሰባሰብ የራሳቸውን ትኩረት ማድረግ በቂ ድጋፍ ማድረግ አርሶ አደሩ ምርታማ እንዲሆን ሁሉም የድርሻቸውን እንዲወጡ ጥሪን አስተላልፋለሁ። የአስተሳሰብ ዝንፈቶቻችን ለአለማደጋችን ዋነኛ ምክንያት መሆናቸውን ምሁራን ገለጹ። የቦንጋ ዩኒቨርሲቲ ከኢትዮጵያ ኢንተርፕረነርሺፕ ልማት ኢንስቲትዩት ጋር በመተባበር የአስተሳሰብ ዝንፈቶችን ማረምና ስራ ፈጣሪ የሆነ ዜጋን ማፍራት በሚቻልበት ሁኔታ ላይ ለተከታታይ 1 ሳምንት ሲሰጥ የቆየውን ስልጠና አጠናቀቀ። ክፍለ ዓለሙ ትንታኔውን አሰናድቶታል። በዓለማችን የሚገኙና በብልጽግና ማማ ላይ የተቀመጡ ሀገሮች የእድገታቸው መሰረት የተማረ የሰው ኃይላቸውና የዜጎቻቸው ዘመኑን የዋጀ አስተሳሰብ ነው። የአስተሳሰብ ዝንፈት ወይም መልካም እድሎችን በተገቢው ወደ ውጤት መቀየር አለመቻል እድገትን ከሚጎትቱ ዋና ዋና ችግሮች መካከል ቀዳሚው ነው። እንደዚህ አይነት የአስተሳሰብ ጉድለቶችን በማረም ስራ ፈጠራና በአካባቢው ያሉ መልካም እድሎችን ወደ ውጤት መቀየር የሚችል ዜጋን መፍጠርን ታሳቢ ያደረገ ስልጠና የቦንጋ ዩኒቨርሲቲ ከኢትዮጵያ ኢንተርፕረነርሺፕ ልማት ኢንስቲትዩት ጋር በመተባበር ሰጥቷል። በስልጠናው በዩኒቨርሲቲው በትምህርት ገበታ ላይ የሚገኙ ተማሪዎችና የአካዳሚክ ካውንስል አባላት የተሳተፉ ሲሆን የ1 ሳምንት ጊዜ የወሰደ እንደነበርም ተገልጾልናል። በኢትዮጵያ ኢንተርፕረነርሺፕ ልማት ኢንስቲትዩት የፕሮጀክት አስተባባሪ የሆኑት አቶ እዮብ እምሩ ተከታዩም ብለውናል። እዚህ ትልቁ ዓላማ ምንድነው? አገር ለመገንባት መንግስት በሚሄድበት ሂደት ውስጥ ዩኒቨርሲቲዎች የራሳቸውን ትልቁ ሚና እንዲጫወቱ ማስቻል ነው። ያ ምንድነው? ከውስጡ የሚያመርታቸው አካላት የሚያመርታቸው ተማሪዎች እንደልሶ ዩኒቨርሲቲ ዙሪያ ያሉ ኮሚኒቲ ኢንተርፕሪነር ማይንድ ሴት ይዞ እንዲያድጉ ወይንም ያንን ኢንተርፕሪነር ሀሳብ ይዞ የመጣውን ሰው ሰፖርት ማድረግ የሚችል በዩኒቨርሲቲ ውስጥ መፍጠር መቻል አለብን። ያንን አይዲያ ማሳካት ነው የዚህ ትልቁ ግብ። አንደኛ ተማሪዎቹ ኢንተርፕሪነር ማይንድ ሴት ይዞ እንዲወጡ ራሱ መምህሩ በራሱ አሁን የሚያስተምርበት ትምህርት ስርዓት ብዙም ጠቃሚ የሆነ ስላልሆነ ተማሪው ስራ ፈጣሪ እንዲሆን ተማሪው ስራ ፈላጊ ሳይሆን ሌላ ኮሚኒቲ የምተርፍ አይዲያ ይዞ እንዲወጣ የሚያስችል ግብ ይኖራል ብለን እናስባለን። ያንን ደግሞ በሌላ መንገድም ሰፖርት አድርገን እናበቃለን። በስልጠናው ከተሳተፉት የቦንጋ ዩኒቨርሲቲ የአካዳሚክ ካውንስል አባላት መካከል በዩኒቨርሲቲው የቦንጋ ብሔራዊ ቡና ሙዚየም ዳይሬክተር አቶ ተሻገር ታደሰና የአካዳሚክ ፕሮግራሞች ዳይሬክተሩ ዶክተር ያሬድ አያሌው ስልጠናው ወቅቱንና ሀገር የምትፈልገውን እድገት ለማምጣት የሚያስችል እንደሆነ ገልጸዋል። ይሄ እጅግ በጣም በዚህ ሰዓት በተገቢው ሰዓት ማለት ነው ልክ እንደ ዲጂታል ኢትዮጵያ አሁን ሰዓት ያለውን አስተሳሰብ ሆነ አሰራር ለመቀየር በሚፈለግበት ሰዓት ላይ የመጣ ስልጠና ነው። ስልጠናው እጅግ በጣም በትኩረት የተከታተል ነው። እንደውም መናገር እንችላለን ብዙ ስራዎች ስለሚበዙብን ስልጠና ላይ ወጣ ገባና በዛ ነበር ሌላ ጊዜ። ይሄንን እጅግ በጣም በተለየ ትኩረት ነው ስንከታተል ነበር። ዛሬ 3ኛ ቀን ነው። ለምሳ ካልሆነ ሌሎች ስራዎች ኢቭን ሲኖሩ እየወጣን አይደለም። ይሄ ከስልጠናው ባህሪ ካስፈላጊነቱም አንፃር የተለየ ትኩረት ሰጥተን በጣም ስንከታተል ነበረ። ለተማሪዎች እጅግ በጣም ጠቃሚ ነበረ። እንዲሁም ለመምህራን እዚህ ጋር ላለው ለዩኒቨርሲቲ ካውንስል ዲኖች፣ ዳይሬክተሮች፣ ዲፓርትመንት ሄዶች አሉ። ለሁላችንም እጅግ በጣም ጠቃሚ ስልጠና ነበር።
ስራ ፈጠራና መልካም እድሎችን ወደ ውጤት መቀየር ላይ ያተኮረው ስልጠናው የአስተሳሰብ ለውጥ ማምጣቱንም አስተያየት ሰጪዎቹ ተናግረዋል። አሁን ምን ያስፈልጋል? የአስተሳሰብ ለውጥ ያስፈልጋል። አሁን ይሄን ስናገር እንደ ቦንጋ ዩኒቨርሲቲም እኛ የአስተሳሰብ ለውጥ ውስጥ መግባት መቻል አለብን። ዋናው ነገር ተገልጋዮቻችን ማርካት ነው። ስለዚህ ቅድም ፕራይቬት ኢንተርፕረነርሺፕ ያልናቸው ቅድም የስራ እድል ፈጠራ የተባለ ግለሰብ ወደ ትርፍ ወደ ማካበት የሚሄድበት ስራ ነው። አሁን ግን ህብረተሰባዊ የሆነ ተጠቃሚነትን ማረጋገጥ የሚቻልበት ለዛ ተጠቃሚነት ደግሞ የመሪዎች ሚና የሚታይበት የሚለካበት የሚቆጠርበት የሚሰፈርበትን አካሄድ ለማምጣትና አሁን በዛ ልክ ካልሄድን አስቸጋሪ ነው ማለት ነው። ችግሮቻችን ያስተሳሰብ ውጤት ናቸው። እዚህ በመንግስት መስሪያ ቤት በምንሰራበት ጊዜ አንዳንድ ችግሮችን እናያለን፣ እንወጣለን፣ እንገባለን። ስራዎችን የምንሰራው በሴኔት ሌጂስሌሽን የተቀመጠ ጆብ ዲስክሪፕሽን አለ። በዛ መሰረት ሰርተን የዛሬን ስራ ከጨረስንም ቁጭ ብለን የምንወጣበት ሁኔታ ነው ያለው። ችግሮችን በአካባቢያችን ሲኖሩ እንዴት መፍትሄ እንሰጣለን፣ እንዴት ፕሮአክቲቭ እንሆናለን፣ ይሄንን አንዳንድ ጥሩ ያልሆኑ ሁኔታዎችን እንዴት ወደ መልካም አጋጣሚ እንለውጣለን የሚለውን በብዛት አናስብም። ይሄ እንግዲህ ኢንተርፕሪነርሺፕ የሚባለው ነገር በግል ደረጃ ነው ሁላችንም የምንረዳው እስካሁን አውቀን የኖር ነው። አሁን ግን በመንግስት ተቋም ላይ አዳዲስ ሀሳቦችን በመፍጠር በአካባቢያችን ለሚፈጠሩ ችግሮች መፍትሄ መስጠት እንችላለን፣ ተቋሙን ማሻገር እንችላለን። ከኢንቫይሮንመንታችን በመነሳት ያሉ መልካም ሁኔታዎችን አጋጣሚዎችን በመጠቀም በጆብ ዲስክሪፕሽን ከተቀመጠልን በላይ መሮጥ እንችላለን፣ መሄድ እንችላለን የሚለውን ትልቅ ነገር አስጨብጦናል። የአስተሳሰብ ለውጥ የማምጣት ጉዳይ ሊሰፋ የሚገባው መሆኑን የተናገሩት ምሁራኑ ስልጠናው የተጋረደውን እይታ የመግለጽ ኃይል አለው ብለዋል። እጅግ በጣም በአብዛኛው ህዝቡ የሚጠቀምባቸው አገልግሎት የሚያገኝባቸው ተቋማቶች ውስጥ ሊሰፋ የሚገባ ነው። እጅግ በጣም ሊሰፋ የሚገባ አስተሳሰብ ነው። ከዚህ ቤት በፊት የነበርንበት እንደ ሀገርም የነበረው የትምህርት ሲስተም ምንድነው? ክላስ ሲጀመር እንገባለን። ለምሳሌ ያክል 1 ሲደመር 1 2 ነው ብለን ለተማሪው እናስተምራለን። ኖት ይይዛል፣ ይወስዳል። ከሆነ ጊዜ በኋላ ለሚድ ኤግዛም ወይም ለፋይናል ኤግዛም እንመጣና 1 ሲደመር 1 ዳሽ እንላለን። መጀመሪያ እንደሰጠነው 2 ብሎ ለመለሰ ተማሪ እናርማለን። ከዛ ውጭ የራሱን ፈጠራ ያከለ በሌላ መንገድ ያንን ጥያቄ ልመልስ የመጣ ተማሪ ካለ ማንረዳበት ለሱ ኤክስ ምናደርግበት ከወለድ ነፃ ባንኪንግ አይነት ነገር ነው። ተማሪዎችን ገና ስናስተምር ይሄን ተማሪ ለምሳሌ አካውንቲንግ ካስተማርን ምን እንዲሰራ ነው፣ በማህበረሰባችን ያለውን የትኛውን ቋጠሮ በምን አይነት ሜተድ እንዲፈታ ለማስቻል ነው የሚለውን እዚህ ጋር ገና ተማሪውን ስንቀበል ተማሪው እንዲሆንልን ወይም እንዲችልልን ከምንፈልገው ግብ አንጻር ከምንፈልገው ኦብጀክቲቭ አንጻር ነው ተማሪውን የምንቀርጸው። አሁን የትምህርት ሲስተሙ ወደዛ እየሄደ ያለበት ሁኔታ ነው ያለው። ከዛ አንጻር ይሄኛው ስልጠና ትልቅ ቫልዩ ይጨምርልናል፣ ትልቅ ቫልዩ አድ ያደርግልናል የሚል ሀሳብ ነው ያለኝ። በጣም አመሰግናለሁ ዶክተር። እኔም አመሰግናለሁ። በስልጠናው ማጠቃለያ ተገኝተው ለሰልጣኞች የምስክር ወረቀት የሰጡት የቦንጋ ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር ከለለው አዲሱ ተመሳሳይ ስልጠናዎችን በማመቻቸት ማህበረሰቡን መጥቀምና ተማሪውን ማብቃት ላይ ትኩረት ተደርጎ እንደሚሰራ ተናግረዋል። በእኛ ደረጃ እኛ ጋር ብዙ ነገር አለ። መሰረታዊ የሆኑ ዕውቀቶች፣ ክህሎቶች አሉ። ምክንያቱም የምሁራን ተቋም ነው፣ የምሁራን ግቢ ነው። እዛ ላይ ደግሞ ይሄንን ተጨማሪ ነገር ስንጨምር ደግሞ ብዙ ነገር መፍጠር እንችላለን። ሚሽናችንን ማህበረሰቡን የማገልገል ለሀገር ኮንትሪቢዩት ማድረግ የሚለውን ሚሽናችንን ደግሞ የበለጠ ማሳካን እንድንችል አቅም የሚሆንን ነገር ነው የሚሰጠንና ይሄንን ሞር አጠናክረን እንቀጥላለን የሚለውን እንወስዳለን። ዶክተር ከለለው ስልጠናውን ላመቻቹት የዩኒቨርሲቲው የማህበረሰብ ጉድኝትና ቴክኖሎጂ ስርጸት ዳይሬክቶሬትና ለኢትዮጵያ ኢንተርፕሪነርሺፕ ልማት ኢንስቲትዩት ምስጋናቸውን አቅርበዋል።
በሬድ ፕላስ ፕሮጀክት በአካባቢ ጥበቃ ዘርፍ እየተከናወኑ ያሉ ተግባራት ተጠናክረው እንዲቀጥሉ ተጠየቀ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል አካባቢ ጥበቃና አየር ንብረት ለውጥ ቢሮ በካፋ ዞን የሬድ ፕላስ ፕሮጀክት የአንደኛ ሩብ ዓመት አፈጻጸምና የቀጣይ አቅጣጫዎች ላይ ውይይት አካሂዷል። ተጨማሪ ያለን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል አካባቢ ጥበቃና አየር ንብረት ለውጥ ቢሮ ኃላፊ ዶክተር አስራት ገብረማርያም እንደገለጹት ክልላችን በዓለም አቀፍ ደረጃ በደን አጠባበቅ ከሚጠቀሱ አካባቢዎች አንዷ መሆኗን ገልጸው ይህንን እምቅ አቅም ለመጠቀም እንደ ክልል ትኩረት በመስጠት በቀጣይ ጊዜ በቁርጠኝነት መስራት ይገባል ብለዋል። ጊዜን በአግባቡ በመጠቀም የሰው ኃይልን በመጠቀም ያሉ ችግሮችን በመቅረፍ ውጤት ማስመዝገብ እንደሚገባ ተናግረዋል። የካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ አቶ ገረመው ገብሬ በበኩላቸው የሬድ ፕላስ ፕሮጀክት በዞን ደረጃ በደን ጥበቃና መሰል ፕሮግራሞች ላይ ሰፊ ስራዎችን እየሰራ እንደሚገኝ ገልጸዋል። ካፋ ዞን ደረጃ የሬድ ፕላስ ኢንቨስትመንት ፕሮግራም የአንደኛ ሩብ ዓመት አፈጻጸም ግምገማና የቀጣይ ሁለተኛ ሩብ ዓመት ተግባር ላይ የጋራ ውይይት ተደርጎ ይገኛል። ያው እንደ ዞናችን አጠቃላይ ከደቡብ ምዕራብ ክልል ሬድ ፕላስ ካሉበት ዞኖች የተሻለ አፈጻጸም እንዳለ በሪፖርቱ ቀርቦ ማየት ችለናል። ከዚህ ጋር ተያይዞ በተለይ ያው ውጤቶቹን ለማስቀጠልና ጉለቶቹን ለማረም ቀጣይ አቅጣጫዎች ላይ በጋራ ተነጋገርን እንገኛለንና ዞሮ ዞሮ በዋናነት ግን በቀጣይ በሁለተኛ ሩብ ዓመት ውስጥ የሚከናወኑ ዋና ተግባራት አሉ። በችግኝ ተከላ፣ በደን ክልላና እንደገና የነበሩ ማህበራትን ማጠናከርና መደገፍ ላይ የመጣ በጀት አለ። ይሄን በጀት በተገቢው በተቀመጠው ጊዜ ሰሌዳ ወደ ታች አርሶ አደሩ ቀጥታ የሚወርድ ነው። ገንዘቡም ሲመጣ እዚህ ፋይናንስ ላይ የሚቀርም አይደለም። ዞን ፋይናንስም አይቀርም፣ ወረዳ ፋይናንስም አይቀርም። ተጠቃሚ ማህበራት አካውንት አለ። እዛ አካውንት ላይ ቀጥታ የሚገባ ገንዘብ ስለሆነ ገንዘቡ ልዩ የሚያደርገው ከዚህ ቀደም ከነበረው አሰራር በተለየ ሁኔታ ቀጥታ ተጠቃሚው አካውንት ላይ ተጠቃሚው እጅ የሚገባ ገንዘብ ከመሆኑ ጋር ተያይዞ በተለይ በድህነት ቀነሳ ላይ በዋናነት የሚሰራና በደን ጥበቃ በማልማት በመከለል ላይ የሚሰራ ተግባር ስለሆነ አክለውም ሳይሰሩ የቀሩ ስራዎችን ጊዜም በአግባቡ በመጠቀም ተግባራትን በሚፈለገው ደረጃ መፈጸም እንደሚገባ ገልጸዋል። ቀጣይ ተግባራቶች እንግዲህ በዋናነት አሁን በአንደኛና ሁለተኛ ሩብ ዓመት ላይ የተለቀቁ ገንዘቦች አሉ። እነዚህን ገንዘቦች በተገቢ ማንጠቀም ከሆነ ሶስተኛና አራተኛ ሩብ ዓመት ላይ የሚለቀቁ ገንዘቦች ላይ ጫና ሊፈጥር ስለሚችል አሁን በቀሪ ወራት ውስጥ ትኩረት ሰጥቶ የወረዳ ስትሪንግ ኮሚቴ ሰብሳቢዎች የወረዳ ዋና አስተዳዳሪዎች ናቸው። እዛው የወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ኃላፊዎች በዋናነት የዚህ ተግባር ባለቤት ናቸው። የተፈጥሮ ዘርፍ ምክትል ኃላፊ የሚባሉ አሉ። በወረዳ ደረጃ እነዚህ ዋና ተግባራት የተግባሩ ባለቤት ናቸው። ቀጥሎ ደግሞ ፕሮጀክቱን የሚያስተባብሩ ልጆች አሉ። እነዚህ ዋና ተግባራቸው ይሄ ስለሆነ ቀጣይ ላይ በትኩረት እንዲሰራ የምንፈልገው ዋናነት ከሌሎች ተግባራት ኦፍ ነው። ይህን ተግባር እስከ 50 ቀን መስራት የሚችሉ አካላትን የመሰየም የማስቀመጥና እነዚህን በሎጂስቲክ የመደገፍ ጉዳይ ትኩረት ሰጥቶ እንደሰራ መልእክት እናስተላልፋለን። ያነጋገርናቸው አካላት እንደገለጹት በሬድ ፕላስ ፕሮጀክት የተመዘገቡ ውጤቶችን ገልጸዋል። እንደ ወረዳችን በፕሮግራሙ በአንደኛ ሩብ ዓመት ይሰራሉ ብለን ያቀድናቸው ዘርፈ ብዙ ተግባር ነበሩና ከዚህ ውስጥ ያው አዲስ የደን ፖቴንሻል ለይቶ በመከለል አሳታፊ ደን ማህበር ምስረታ ጋር ያሉ ነገሮችን እየሰራን ያለበት አግባብ አለ። እንለያለን ብለን ያው ካቀድናቸው የቀበሌ የደን ፖቴንሻል እቅድ አንጻር 3 ነበረና ከ3ቱ ወደ 2 ማህበራት 2 ቀበሌዎች ላይ የደን ክልላ ስራ እየሰራ ያለበት አግባብ አለ። ከዚህ ጋር ተያይዞ ያው የተፈጥሮ ደንን ጥበቃውን ልማቱን ለማጠናከር በተለይ ሀገር በቀል ዝርያ የደን ዘሮችን በማዘጋጀት እየሰራን ያለበት አግባብ አለ። ወረዳችን ሬድ ፕላስ ፕሮግራም የገባው 2010 ጀምሮ ነው። ከዛ ጀምሮ የተለያዩ የደን ፖቴንሻሎችን ልየታ ስራዎችን ሰርቶ እስካሁን ወደ 13 ድረስ ፒኤፍኤሞችን አደራጅተናል፣ በየቀበሌዎች ማለት ነው። እነዚህ ፒኤፍኤሞች ሲደራጁ ታች በደን ጥገኝነት ውስጥ ያሉ ሰዎች አሉ። የተለያዩ የደን ውጤቶች የሚጠቀሙ ከዚህ በፊት ማለት ነው ጣውላ ሲያወጡ የነበሩ ደን ሲጨፈጭፉ የነበሩ ማህበረሰብ ክፍሎች አሉ። እነዚህ ማህበረሰብ ክፍሎችን አደራጅተን የተለያዩ ግንዛቤ ሰጥተን ወደ ኑሮ ማሻሻል ስራዎች ነው ገባ ነው። አክለውም የቀጣይ ጊዜ የትኩረት አቅጣጫዎች ናቸው ያሏቸውንም ተናግረዋል። የቀጣይ ትኩረት አንጻር ሲነሳ ምናልባት ቅድም እንደ ችግር ነው ብዬ ያቀረብኩት በተለይ ከበጀት ጋር የተያዙ ነገሮች አሁን ያንን ችግር በሚፈታ መልኩ በሁለተኛ ኳርተር ላይ
ቀድሞ ያልመጣውንም የአንደኛ ሩብ ዓመት በጀት በማካተት ለሁለተኛ ሩብ ዓመት መቅረብ ያለበት ገንዘብ ተግባርን መሰረት ባደረገ መልኩ 100% ያወርዳ አካውንት ውስጥ ስለገባ ሁሉንም ተግባር እናሳካለን ብለንም የያዝናቸው አግባቦች አሉ። ቅድም ያልኩት ፒኤፍኤሞችን አደራጅተን በኑሮ ማሻሻያ 3 ስራ ነው የምሰራው። አንደኛ ፒኤፍኤም ማደራጀት ነው፣ ሲቢኦ ማስመረቅ ነው። ሁለተኛ ደግሞ እነዚህ የተደራጁ ማህበረሰብ ክፍሎች ሴቶችን፣ አካል ጉዳተኞችን እና ወጣቶችን በአደረጃጀቱ ኑሮ ማሻሻያ እንዲጠቀሙ የሚደረጉ ነገሮች አሉ። ሌላ ደግሞ ችግኝ ጣቢያ ስራዎች፣ የተለያዩ ችግኝ ጣቢያ ስራዎች አሉ። ደን ውስጥ የሳሱ ደኖች ተከላም አለ፣ በፈሪንግ ተከላዎችም አሉ። ለማህበረሰብ የሚጠቀማቸው ወደ ደን እንዳይገቡ ለራሳቸው ለግንባታም ሆነ ለማገዶ የሚጠቀሙት ስራዎች አሉ። እነዚህ ስራዎች ቀሪ ተግባራትን እኛ ኑሮ ማሻሻያ ታች የተሰራጩትንም አጠናክረን ሪቮልቭ እንዲደረጉ ቀጣይነት እንዲኖራቸው እና ደንም እንዲጠበቅ የተለያዩ ችግኞችን አፈልተን የሳሱ አካባቢዎች ተከላ ማካሄድና የተደራጁ ማህበራት ቀጣይነት እንዲኖሩ የሚመለከታቸው አካላት ጋር ግንዛቤ እየሰጠን አጠናክረ ለመስራት አቅደናል። በመጨረሻም ከክልሉ ሬድ ፕላስ ማስተባበሪያ ዩኒት ከካፋ ዞን ክላስተር አስተባባሪ ጋር የእቅድ ግብ ስምምነት በመፈራረም መድረኩ ተጠናቋል። በካፋ ዞን ሳይለም ወረዳ በህብረተሰብ ተሳትፎ ከ19 ሚሊዮን ብር በሚልቅ ወጪ የተገነባው የሁለተኛ ትውልድ ጠቅላላ አገልግሎት መስጫ ጤና ኬላ አገልግሎት መስጠት ጀመረ። የጤና ኬላው የጤና አገልግሎት ተደራሽነትን ከማረጋገጥ በዘለለ ፈጣን የሆነ መሰረታዊ አገልግሎት መስጠት ያስችላል ተብሏል። ዘገባ የወረዳ መንግስት ኮሚኒኬሽን ክፍል ያለም ያቀርባል። በሁለተኛ ትውልድ የጤና ኬላው ምረቃ ላይ ከተገኙት ነዋሪዎች መካከል አቶ አድማሱ ኃይሌ፣ አቶ አድማሱ ቆጭቶና ወይዘሮ አበበች ወልደ ጻዲቅ እንደገለጹት ከዚህ ቀደም የጤና ኬላ በአካባቢያቸው ባለመኖሩ አገልግሎት ፍለጋ በርካታ ኪሎ ሜትሮችን ይጓዙ እንደነበርና በዚህም ሳቢያ ለከፍተኛ ወጪና እንግልት ሲዳረጉ መቆየታቸውን ተናግረዋል። የአካባቢያቸው ከጤና ተቋም ርቆ በመገኘት ምክንያት አምቡላንስ ከተገኘ በአምቡላንስ ካልተገኘ ደግሞ በቃሬዛ ወደ ሕክምና ቦታዎች ያደርሱ እንደነበር የተናገሩት አስተያየት ሰጪዎቹ መንግስት ደግፏቸው አገልግሎቱን በአቅራቢያቸው ማግኘት በመቻላቸው ምስጋናቸውን አቅርበዋል። የሁለተኛ ትውልድ ጤና ኬላው ተገቢውን አገልግሎት እንዲሰጥ መሟላት ለሚገቡ ግብዓቶች የክልል የዞንና የወረዳ የሚመለከታቸው አካላት ድጋፍ እንዲያደርጉላቸው ነዋሪዎቹ ጠይቀዋል። በእርግዝና ወቅት ለነፍሰ ጡር እናቶች ክትትል ለማድረግ አድካሚ ጉዞ ያደርጉ እንደነበር ከገለጹት መካከል በሹኒቲ ቀበሌ የጤና ኤክስቴንሽን ባለሙያዋ አልማዝ በቀለ አሁን ላይ በርካታ ችግሮቻቸው እንደተወገዱላቸው ተናግረዋል። የሳይለም ወረዳ ንግድና ኢንዱስትሪ ጽሕፈት ቤት ኃላፊና የቀበሌው ደጋፊ አመራር የሆኑት አቶ በላይ ጆብር የሹኒቲ ቀበሌ ነዋሪዎች ያሉባቸውን የመሰረተ ልማት ችግሮች ለመቅረፍ ከወረዳው አስተዳደር ጋር በመተባበር እያደረጉ ላለው ጥረት አመስግነው እንዲህ አይነቱ ተግባር ቀጣይነት እንዲኖረው አደራ ብለዋል። በምረቃው ወቅት የተገኙት የሳይለም ወረዳ ዋና አስተዳዳሪ አቶ አማኑኤል አየለ በወረዳው የጤና አገልግሎትን ለማሻሻልና ተደራሽነቱንም ለማረጋገጥ መጠነ ሰፊ ስራዎች እየተሰሩ መሆኑን ገልጸው የሁለተኛ ትውልድ የጠቅላላ አገልግሎት መስጫ ጤና ኬላዎችን ችግሮች ባሉባቸው ቀበሌያት ሁሉ ተደራሽ የማድረግ ስራ ተጠናክሮ እንደሚቀጥል ተናግረዋል። ዋና አስተዳዳሪው በጤና ኬላው ግንባታ ላይ ሌት ተቀን ለሰሩና ላስተባበሩ አካላት ምስጋናቸውን አቅርበዋል። የሁለተኛው ትውልድ ጠቅላላ አገልግሎት መስጫ ጤና ኬላውን እውን ለማድረግ የቀበሌው ነዋሪ በጉልበትና የአካባቢ ቁሳቁሶችን በማቅረብ የተሳተፈ ሲሆን የወረዳው አስተዳደርም እጥረት በታየባቸው ሁሉ ድጋፉን አድርጓል። ለዚህ የጤና ኬላ ግንባታ በአጠቃላይ ከ19 ሚሊዮን ብር በላይ ወጪ የተደረገበት መሆኑን በምረቃው ወቅት ተገልጿል። በምረቃው ወቅት የወረዳው የበላይ አመራሮችና የቀበሌዋ ነዋሪዎች መገኘታቸውን የዘገበው የሳይለም ወረዳ የመንግስት ኮሚኒኬሽን ነው። የዘንድሮ ብሔር ብሔረሰቦችና ሕዝቦች ቀን በዓልን ለየት ባለ ሁኔታ ማክበር እንዲቻል በየደረጃው አስፈላጊ ቅድመ ዝግጅት እንደሚደረግ ተገለጸ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብሔረሰቦች ምክር ቤት 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን አስመልክቶ ያዘጋጀው የአሰልጣኞች ስልጠና በቦንጋ ከተማ ተካሂዷል። ዘገባ የክልል መንግስት ኮሚኒኬሽኑ ቤተልሔም ምሩት አቅርባለች። በመድረኩ ንግግር ያደረጉት የክልሉ ምክር ቤት ዋና አፈ ጉባኤ የተከበሩ አቶ ወንድሙ ኩርታ የዘንድሮ ብሔር ብሔረሰቦችና ሕዝቦች ቀን በዓልን
ከሌሎች ጊዜያት ትርጉም ባለው መልኩ ለማክበር በየደረጃው አስፈላጊ ቅድመ ዝግጅት መደረግ እንዳለበት ተናግረዋል። የዘንድሮ 20ኛው የብሔር ብሔረሰቦችና ሕዝቦች ቀን በዓል ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ እንደሚከበርም ዋና አፈ ጉባኤው በንግግራቸው ጠቁመዋል። የስልጠናው ዋና ዓላማ በበዓሉ አከባበር ዙሪያ በጋራ በመወያየት እስከ ታችኛው መዋቅር አስፈላጊ ቅድመ ዝግጅት ለማድረግ ለማስቻል እንደሆነ ዋና አፈ ጉባኤው ጠቁመዋል። በዓሉ በየደረጃው ትርጉም ባለው መልኩ የተከበረ ክልላዊ ማጠቃለያ በቤንች ሸኮ ዞን በሚዛን አማን ከተማ በተለያዩ ሁነቶች በደመቀ መልኩ እንደሚከበርም አብራርተዋል። የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በየዓመቱ በህዳር ወር ቀን 29 እንዲከበር በህገ መንግስት ተወስኖ ለ19ኛ ጊዜ ሲከበር እንደቆየና በዘንድሮ ዓመት ለ20ኛ ጊዜ እንደሚከበር የገለጹት ደግሞ የክልሉ ብሔር ብሔረሰቦች ምክር ቤት ዋና አፈ ጉባኤ የተከበሩ አቶ ጌታቸው ኬኒ ናቸው። አቶ ጌታቸው ኬኒ ያክለው ካለፉት ዓመታት በበዓሉ አከባበር ወቅት በጥንካሬ ከታዩ ስራዎች ልምድ በመውሰድ ጉድለቶችን በማረም በክልል ደረጃ ዘንድሮ በዓሉን በደመቀ ሁኔታ ለማክበር ሰፊ ቅድመ ዝግጅት ይደረጋል ብለዋል። የተወደዳችሁ ተመልካቾቻችን ከክፋት ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይስ ብርሃኑ አብራችሁ ቆይታ አደረኩኝ። ቀሪ ጣቢያችን መስናዶች ይቀጥላሉ። በእኔ በኩል መልካም ጊዜ